አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ነው አለን አልሐምዱሊላህ። ሳብስክራይብ ላይክ አድርጉ ማለት ነው። ይሄ ዱባ ነው። ዛሬ ዱባ ሊሰራ ነው ማለት ነው። ይሄ ዱባ ነው። እንግዲህ ሀገራችን ዱባ ትልቅ ነው። ይሄ ደግሞ ትናንሽ ነው ማለት ነው። ዱባ ነው። እና ምን የምላችሁ ላይክ አድርጉ፣ እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ። ውድ ጓደኞቼ ዱባው ተከታትፏል። ፍሬ የለውም። ዱባው ሲፈጠር ፍሬ የለውም። የሚገርም ነው በጣም። እኔ በጣም አጅቦኛል፣ ገርሞኛል። ፍሬ የለውም። እና ወደ አሰራሩ እንሄዳለን ማለት ነው። አሰራሩ ይሄን ይመስላል ማለት ነው። ካሞን ነው ይሄ፣ ካሞን ነው፣ ካሞን ነው። ትንሽ ፍልፍል አስዋጥ፣ ከዛ ምልህ ደረጃው ማለት ነው። ደረጃው እንዳይበዛ ከራስ ከዛ ዘይት ዘይቱን ትንሽ ዘይቱን አድርግበታለሁ። እንግዲህ እንደዚህ ትብላልቀውና እንደዚህ ትብለቀ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  ነው እንጂ በእጄ አላደርግም ነበረ። ያው እጄ ንጹህ ነው በሁሉም ሰዓት ስለምታጠበው እጄ ንጹህ ነው፣ ቆሻሻ አይደለም። ስለዚህ እንደዚህ አደብላልቀዋለሁ። ከዛ ጓደኞቼ ላይክ አድርጉ፣ ሳብስክራይብ አድርጉልኝ ብዬ ጠይቃችኋለሁ። ቶቼ ማሮቼ፣ ፍቅሮቼ እና ይሄ አለ ማለት ነው። ይሄ አለ። ከዚህ ላይ ደግሞ እንዳይዘው ማለት ነው ዘይት አደርግበታለሁ። ምክንያቱም ይሄ ወረቀት ስለሆነ እንዳይዘው ማለት ነው ዶቼ። ስለዚህ ዶቼ፣ ፍቅሮቼ፣ ማሮቼ በዚህ እናደርግና እናስነካዋለን ማለት ነው። ውዶችዬ ጨርሻለሁ ማለት ነው። እዚህ ጋር ሲቀጥል ከዛ እንደዚህ አደርጋለሁ። ከዛ ውዶችዬ እንደዚህ ይደረግና እንደዚህ ይምቻችና ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ሼር አድርጉልኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ውዶቼ፣ ፍቅሮቼ፣ ማሮቼ ላይክ አድርጉልኝ፣ ሰብስክራይብ ሼር አድርጉ ለጓደኞቻችሁ። ሀላሳውን እንደዚህ ሆነ። እንግዲህ ፍሩም ውስጥ ይገባል ማለት ነው። እና ከፍሩም ሲወጣ ደግሞ አሳያችኋለሁ። ወዳችኋለሁ። ከፍሩም እስኪወጣ ባይ ቲንኪዩ። እና ሲቀጠል ትንሽ ነው የሚሆነው። ይችን የሆነች ያን ሁሉ ማለት ነው። ማንኛውም ይሄን ይመስላል። አሁን እንደዚህ ብሎ ነው የሚበላው ማለት ነው። ግን ልክ ሀገራችን በውሃ ነው የምንቀበለው። እዚህ ደግሞ እንደምታዩት እንዳደረኩት አድርጌ
ፎርም ውስጥ አስገብቼ አውጥቼዋለሁ። ይህን ይመስላል እንግዲህ ያያችሁት ዱባ ያነ ሁሉ ዱባ ሲቀቀል አለም ቢንቲ لسه دجاج تاكلي دحين طيب የተቀቀለው ዱባ እንግዲህ ያያችሁት ዱባ ያነ ሁሉ ዱባ ሲቀቀል አለም ቢንቲ لسه دجاج تاكلي دحين طيب የተቀቀለው ዱባ እና ሲቀቀል ትንሽ ነው የሚሆነው። ይችን የሆነች ያን ሁሉ ማለት ነው። ማንኛውም ይሄን ይመስላል። አሁን እንደዚህ ብሎ ነው የሚበላው ማለት ነው። ግን ልክ ሀገራችን በውሃ ነው የምንቀቀለው። እዚህ ደግሞ እንደምታዩት እንዳደረኩት አድርጌ ፎርም ውስጥ አስገብቼ አውጥቼዋለሁ። ይህን ይመስላል። ይሄን ታስታውሳላችሁ? የሀገር ቤት ዱባ አቀፋቀፍ ማለት ነው። አቃላላጥ የሀገር ቤት ዱባ አላላጥ እንደዚህ ነው። በትልቅ ስለሆነ የኛ ሀገር ዱባ ይቀፈቀፋል እንደዚህ እያችሁ የሀገር ቤት ዱባ አቀፋቀፍ ወይኔ ለእናንተ ለማስታወስ ነው እንጂ ላስታውሳችሁ ብዬ ነው እንጂ እኔ አሁን መላጫ አይደለም መላጫ ነው ልጠው ነበረ ለማስታወስ ያህል ሀገር ቤት እንደዚህ ያለን የምንለጠው ሲጀምር ሱብሃንአላህ ማሻአላህ አንድ ልላጯ ብቻ ወጣች ልላጯ ብቻ አያችሁ
እላጯ ብቻ ናት የምትወጣ። ስጎ ምናምን አይሄድም። እንደዚህ ሳረገው እዩት፣ ልዩነቱን እዩት። ስገው ወጣ። ይህኛውን ላሳያችሁ። ይሄ ልላጭ ነው፣ ይሄም ልላጭ ነው። ግን ይሄን በእጄ ላጥኩት ነው። ይሄ ይችኛት ደግሞ እንዲህ በቀፋቅ የቀፈቀፏት ናት። እስከ እንትኑ ብቻ ልላጭ ብቻ ነው የወጣ። ልዩነት በጣም ልዩነት አለው። ሰውናላ እና ላጥ ነው ማለት ነው። በሀገር ባህላችን በሀገር ባህል ይሄም አለ። ትልቅ ካራ አለ፣ ግን ዱባዋ ትንሽ ስለሆነ እጄን እንዳይመታኝ ብዬ ትንሽዬ ካራ ያስኩኝ። በቪዲዮ ላይ ሲታይ እጅና ጥቁር አውዝብላ፣ ግን ጥቁር አይደለም። ይህን ላሳያችሁ የተቀጣው